ሆነ ካንተ ጋር የምለፋለፍበት ጊዜም የለኝም ወንድም እንድትድን ነው። ይሄ ነው እኮ ችግራችሁ። እስላሞች የሆነ ግብዝ ነገር ናቸው። ይሄ ነው ችግራችሁ። መንፈሳችሁ ጦጣ መሳደብ ጀመራ። ያችሁ ቅድም ወንድሜ በስተት ነው እኮ ያነበብከው። እኔ እንዲነግር ብትነግረኝ ኖሮ አንተም ትድን ነበር። ነገ እኮ በእግዚአብሔር ፊት ሁላችንም እንቀርባለን በተናገርነው አንደበት። አንተ ብዙ እየሳትክ እንደሆነ ስላየው ነው። በእውነት ዛሬ መልእክት ነው ላንተ። ነገ በእግዚአብሔር ፊት እኮ ስለተናገርከው ነገር ትጠየቃለህ። አሰላሙ አለይኩም ውድ የሙአዝ ሚዲያ ቤተሰቦች፣ እንግዲህ ወንድማችን ሁሱ ከዚህ ወገናችን ጋር ማለት ነው የነበረውን ቆይታ በደንብ አሰማችኋለሁ። እስከ ፍጻሜው ድረስ ተከታተሉ። ሙስሊም ነበርኩ ብሎ እንግዲህ ያው እየቀጠፈ ነበረ። የዚህ ነገር መጨረሻ ምን ሊሆን ይችላል የሚለውን በዚህ ቪዲዮ ትሰሙታላችሁ። ሰውየው ደግሞ በርካታ ጥያቄዎች ስለሚነሱበት እነዛን ጥያቄዎች ላለመመለስ በጣም ብዙ የተጣመመ መልሶችን እየመለሰና ለማምለጥ ይሞክራል። ለማንኛውም ቪዲዮውን እስከ መጨረሻው ድረስ አብረን የምንሰማ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳያዘነጉ። በቀጥታ ወደ ቪዲዮ እናልፋለን። አብራችሁ ይቆዩ። ደህና ነው? ደህና ሙስሊም ነበር? Yes, I was. I am an ex-Muslim, bro. አርካነ ሶላት ስንት ናቸው? እኔ ቆየሁ፣ በጣም ቆየሁ። በእርግጥ ቁርአንም ቀርቼ ማለት እንደዚሁ ሸምድጄው ነበር። መሐፈዝ ነው የሚባለው። ሐፍዤው ነበር። ብዙ ጥያቄዎች ነበሩ። በዛ ጥያቄዎች ምክንያት መጽሐፍ ቅዱስ ሳነብ ትክክለኛውና የእግዚአብሔር ቃል መሆኑን ተረዳሁ። ያው በጣም ረጅም ጊዜ ስለሆነው በዛ ዙሪያ ባጠይቀኝ ምናልባት ከቁርአን አንድ ነገር ቅራልኝ ካልከኝ ልቀራልህ እችላለሁ። ሐፍዤው ስለነበር ማለት ነው። ኧረ ህፃን ልጅ የሚያውቀውን ጥያቄ እኮ ነው የጠየቅኩህ። አንድ ህፃን ልጅ ላምጣልህ? እዚህ የ6 ዓመት ልጅ ልክ ነህ እኮ። ልጆች ሊያደርጉት ይችላሉ። እሱን ማነህ ወደዛ ጥያቄ ሳትገባ ተረጋጋ። ውዱ ስንት ረካ አለው? እሺ ይኸውልህ እኔ ረሳሁት። ማነህ ሁሱ ነህ? እሺ ምርጫ ልስጥህ። ውዱ ስንት ረካ እንዳለው ረስቶት ነው። በቃ ምርጫ ልስጥህ። እሺ ምርጫ ቀለል ይልናል። ጥያቄው ለምን አስፈለገ? እኔ ይኸውልህ በዚህ ዙሪያ እንድጠይቀህ ሳይሆን አንዳንድ ነገሮች ምናልባት ለምትችላለሁኝ። እሺ ስንት ስጁድ አለው ውዱ? የመጨረሻ በቃች። በእናትህ እኔ ስለዚህ ማስታወስም አልፈልግም። በጣም ቆይቷል። እኔ ወደ 30 ዓመት የሆነዋል እኮ። ተፈጠራችሁ በህይወት ለአንድ ቀን ሙስሊም የሆነ ሰው ውዱ ስጁድ አለው ወይንም ሩኩ አለው ቢባል እኔ ይሄን ረስቻለሁ ይላል። እኔ ረስቻለሁ ከምር። እሺ ክርስትና እንድትከተል ያደረገ ከእስልምና እንድትወጣ ያደረገ ነገር ምንድን ነው? ሃሌሉያ ልንገርህ። እንደዚህ ያደረገኝን ቃል ይኸውልህ፣ ለመጀመሪያ ጊዜ መጽሐፍ ቅዱስን ክፍት አድርጌ ሳነበው ማቴዎስ 5 ከ44 እስከ 45 ያለውን ቃል በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ስለሚያሳድዷችሁ ጸልዩ። እርሱ በኃጥአንና በጻድቃን ላይ ፀሐዩን ያወጣል፣ እሱ ኃጥአንና ጻድቃን ላይ ዝናቡን ያዘንባል ይላል። ሃሌሉያ። ይህንን ቃል ቅዱስ ቁርአን ላይ ከምዕራፍ 1 እስከ ምዕራፍ ምናምን 44 ምናምን ብትሄድ አታገኘውም። ና ቁርአን ላይ ያለው ግን ግደለው የሚል ነው አይደለ? ኧረ በስነ ስርዓት ግደለው ብቻ ነው። አሁን ስለዚህ እናንብበው ማለት ነው። ግደለው የሚል አምላክ ደግሞ ትክክለኛ አምላክ ሊሆን አይችልም ብለህ ነው የወጣኸው ማለት ነው። ይሄ ልጅ በጣም አስተዋይ ነው። አላ እሱ ብቻ አይደለም ግደለው ብቻ ሳይሆን ከሱ እንጀምር። ከሱ እንድንጀምር ነው። ግደለው የሚል አምላክ እንዴት ያመልካለሁ? ስለዚህ ክርስትና ደግሞ ፍቅርን የሰበከው ነው በስነ ስርዓት። በጣም ጥሩ የጌታ ሰው። በጌታ ነህ እንዴ? ናቺ ምን ትላለች? እግዚአብሔር የሰራዊት ጌታ እግዚአብሔር እንዲህ ይላል ይላል። አንብባት እስኪ ምን ትላለች? ሁሱ አንድ ነገር ልንገርህ። ናታን ቀጥታ አንብበው። የሰራዊት ጌታ እግዚአብሔር እንዲህ ናታን አንብበው። ቆይ ልንገርህ አባቴ ሁሱ፣ ቆይ ልንገርህ። ቅድም መጽሐፍ ቅዱስን አንብበህ እንደፎከርክ አሁን ደግሞ መጽሐፍ ቅዱስን አንብበው። አውጥቼልሃለሁ። ሃሌሉያ ጀምረው። ስማኛ ልንገርህ። እንዴት ከማንበብ በፊት አንድ ነገር ልንገርህ። ናታን አንብበው በቀጥታ ናታን አንብበው። አትፍራው። አልፈራውም፣ አነበዋለሁ። ግን አንድ ነገር ልንገርህ። ስማኛ አንብበው። ሰውዬው ይሄ ነው እኮ ችግራችሁ። እስላሞች የሆነ ግብዝ ነገር ናቸው። ይሄ ነው ችግራችሁ። መንፈሳችሁ ጦጣ መሳደብ ጀመራ። ያችሁ ቅድም ሲፎክር እንዳልነበር አሁን ገዳይ አምላክ ሊሆን አይችልም አስብየው አሁን እግዚአብሔር ገዳይ እንደሆነ ላሳየው ነው። ገብታችኋል አይደለ? አንብበው። ወንድ ልጅ ከሆንክ በመጽሐፍ ቅዱስ የማታፍር ከሆንክ አንብበው። ናታን አንብብ። ካላነበብክ እንዳነብልሃለን እና አንብበው። ስትፎክርብን አልነበር? እንዳሁን
ያው እግዚአብሔር ህፃናቶችን ግደሏቸው እያለ ነው። ብላቴናዎችን ግደሏቸው እያለ ነው። ሴቶችን ግደሏቸው እያለ ነው። እና ላሳየህ ናታን ናቲሻ እስልምና እንዴት ወጣ ወደ ክርስትና እንዴት ገባ ብዬ ጠየቅኩ። ጸጥ እያልኩ ወርቅ የሆነ ይሄ ወጣል ነገርኩህ አባቴ። ፈጣሪ ረጋ በል እንጂ ድል ስታይ እንዴት ወደ ክርስትና ገባ ስለው ማቴዎስ ወንጌል ምናምን አለና በቃ ስለ ፍቅር ሰበከን። ገብታችኋል አይደል? በስነ ስርዓት ያንን ባይዘው ያንን ቃል ቁርአን ውስጥ የትም ቦታ አታገኘው። ሞለቱ ነው ናታን አትፈርጅ፣ አዳምጥ፣ ረጋ በል፣ ቀስ በል። ጊዜ ስታይ ቀልለህ ነው የምትወጣው። ወላሂ ላዚም ራስህን አረጋ። ቁርአን ውስጥ የለም፣ ከታች ያሉት እንዲሰሙ ነው። ቁርአን ውስጥ ይሄ የለም። ያወጣሁልህ በአንድ ጥቅስ እንደዚህ ልታብድ ከደረስክ ገና ሙሉ መጽሐፍ ቅዱስ እግዚአብሔር ጨፍጭፉ ሽማግሌ ህፃናትን ያለበትን ገና ልጨምር እኮ ነው። ይሄም አብደን በእንዳ ወንድሜ በስህተት ነው እኮ ያነበብከው። እኔ እንዲነግርህ ብትነግረኝ ኖሮ አንተም ትድን ነበር። ነገ እኮ በእግዚአብሔር ፊት ሁላችንም እንቀርባለን በተናገርነው አንደበት። አንተ ብዙ እየሳትክ እንደሆነ ስላየው ነው። በእውነት ዛሬ መልእክት ነው ላንተ። ነገ በእግዚአብሔር ፊት እኮ ስለተናገርከው ነገር ትጠየቃለህ። ብዙዎችን ስላሳትከው ነገር ትጠየቃለህ። ሞት አለ። አሻር ረጋ በል፣ ቀስ በል። እኔ እርግጠኛ እኮ ስለሆንኩ ነው። አላህን ራሱ እንዴት እንዳደረኩላ ልንገርህ። በኢየሱስ ስም ስለው ይኸው ከላይ ላይ አስቀንጥሬ እንደጣልኩ። ይኸውልህ ስለ አላህ እኔን ትጠይቀኛለህ፣ እኔ እናገራለሁኝ። አሁን አንተ ክርስትናህን ልትገልጽ ስለፈለክ በፍቅር መልክ ልትገልጸው ፈለክ። ይህ በፍቅር መልክ ልትገልጸው የፈለከው አምላክ ግን ህፃናቶችን፣ ሴቶችን፣ ሽማግሌዎችን ግደሉ እያለ ነው። ምን ትላለህ? በጣም ጥሩ። እንደዚህ ተረጋግተህ እኮ ብትጠይቀኝ በእውነት እኔ በትህትና ለማውራት ነበር የገባሁት። ግን አንተ ግዴታ አንብበው አልከኝ፣ የሆነ ነገር ሳልነግርህ ማለት ነው። አሁን ከፈቀድክልኝ ላውራ አይሰማም? እያወራህ ነበር እኮ እንደገና እያስፈቀድከኝ ነው ወይስ ነገር ፍለጋ ነው? ነገር ፍለጋ አይደለም። እሺ በቃ ልቀጥል። እሺ ታንኪዩ እሱ ናታን በቃ እንድታስረዳን ዘንድ ጥቅሱን እየሰጠን ብታብራራለን ብታስተምረን በጣም ጥሩ። እሺ አሁን እኔ ላውራና እቀጥላለሁ። እሺ ካስቀጠልከኝ ማለት ነው። ጥቅሱን ሰተነህ እያስተማርከን ብንሄድ አይሻልም? እንደሱ አይደለም። የሆነ ነገር ላውራ መጀመሪያ ልንገርህና ግራውንድ ላስይዝህና የሚስማማ ከሆነ እንቀጥላለን፣ የማይስማማ ከሆነ ደግሞ እንተዋለን እኮ። እሱ ጊዜ ማባከን አያስፈልግም። አዳም ትረጋ በለ። ይኸውልህ ለመማማር እስከሆነ ድረስ ሁለታችንም እምነት አለን። የእምነት ባከን በልልን። አንደኛው ሳሙኤል ምዕራፍ 15 ቁጥር 3 ላይ አምላክህ ህፃናቶችን ግደሏቸው ይላል፣ ብላቴናዎችን ግደሏቸው ይላል፣ ሴቶችን ግደሏቸው ይላል። እስኪ ላብራራልን። ናት ይቀጥል። በጣም ጥሩ ሁሱ። ከታች ያላችሁትን በትኩረት እንድትሰሙኝ እፈልጋለሁ። እግዚአብሔር አምላክ የተባረከ ይሁን። ምን መሰለህ፣ በክርስትና ሃይማኖት ሁለት መጽሐፍ አለ፣ ብሉይ ኪዳንና ሐዲስ ኪዳን የሚባል። እናንተ የምትኖሩት በህግ ዘመን ነው፣ በሙሴ ዘመን ነው። በህግ ልክ ነህ እንደዛ ይባል ነበር። ጌታችንና መድኃኒታችን የፍቅር አምላክ ኢየሱስ ክርስቶስ መጣና ያንን ህግ ወደ ፍቅር ቀየረው። ገብቶሃል አይደለ? በህግ አልተቻለም። ሰው በመግደል መኖር አልተቻለም። በህግ መኖር አልተቻለም። 10ቱን ትእዛዛት በመጠበቅ አልተቻለም። ጌታ ኢየሱስ ክርስቶስ መጣና ህይወት በጸጋ እንጂ በህግ አይደለም አለ። መሐመድ ደግሞ ከ500 ዓመት በኋላ መጣና ህጉን አስቀጠለው። ስነ ስርዓት መሐመድ በላምን አትበል። የተጠየቀው ስለ መጽሐፍ ቅዱስ ነው። እሱ ላይ አብራራና ስትጨርስ ስለ መሐመድ እኔን ትጠይቀኛለህ፣ እኔ አወራሃለሁ። በመሐመድ ላይ ጥያቄ ካለ ሰለላሁ ዐለይሂ ወሰለም ቆይ ተረጋጋ። እሺ በጣም ጥሩ። ስለዚህ እዚያ ቦታ ላይ ያ የኛ ህግ አይደለም እያልክ ነው? እሱን እየካድክ ነው ወይስ ምንድን ነው? ግልጽ አድርግ። በጣም ጥሩ። እየካድኩ አይደለም። ያ በህግ ዘመን በሙሴ ዘመን ነው። እኛ ጋር ብሉይ ኪዳንና ሐዲስ ኪዳን የሚባል አለ። በብሉይ ኪዳን ዘመን ሰዎች በህግ ነበር የሚኖሩት። በህግ ሲኖሩ ልክ እንዳልከው ጦርነት አለ፣ ሌሎች ላይ ይዘምቱ ነበር። እንደገና ህጉን ነው ሲያስፈጽሙ የነበሩት። 10ቱ ትእዛዛት ተሰጥተዋቸው ነበር፣ ሌሎችም ጭምር ማለት ነው። በሙሴ በኩል በነቢዩ ሙሴ በኩል ማለት ነው። ያንን ህግ ነበር የሚከተሉት። በህግ ግን መኖር እንዳልተቻለ ጌታ ኢየሱስ ክርስቶስ መጥቶ አስተማረ። ምን አለ? እሺ ወንድሜ፣ እሺ ተባረክ። እሺ ስለዚህ በህግ መኖር እንደማይችሉ ጌታ ኢየሱስ ክርስቶስ ነገራቸው። እንዴት ነው የማይችሉት? እነሱ የሚያዩት ህግ መጠበቃቸውን ነው። ነገር ግን በልባቸው ክፋት፣ ምቀኝነት፣ ተንኮል፣ ነፍሰ ገዳይነት ሞልቶ ነበር።
ጌታ ኢየሱስ ክርስቶስ መጣና ሕግን ስለጠበቃችሁ የዳናችሁ አይምሰላችሁ። ስለዚህ ልባችሁን ጠብቁ፣ ፍቅር የሚመነጨው ከልብ ነው ብሎ ያንን መግደል፣ ማሰር፣ መፍታት የምትለው መግፋት የምትለውን ነገር አስቀርቷል። ጌታ ኢየሱስ ክርስቶስ ፍቅርን ሰብኳል። ከአዲስ ኪዳን ጀምረን አሁን እኛ እየኖርን ያለ ነው። ስለዚህ በሕግ መኖር እንደማይችሉ ጌታ ኢየሱስ ክርስቶስ ነገራቸው። እንዴት ነው የማይችሉት? እነሱ የሚያዩት ሕግ መጠበቃቸውን ነው። ነገር ግን በልባቸው ክፋት፣ ምቀኝነት፣ ተንኮል፣ ነፍሰ ገዳይነት ሞልቶ ነበር። ጌታ ኢየሱስ ክርስቶስ መጣና ሕግን ስለጠበቃችሁ የዳናችሁ አይምሰላችሁ። ስለዚህ ልባችሁን ጠብቁ፣ ፍቅር የሚመነጨው ከልብ ነው ብሎ ያንን መግደል፣ ማሰር፣ መፍታት የምትለው መግፋት የምትለውን ነገር አስቀርቷል። ጌታ ኢየሱስ ክርስቶስ ፍቅርን ሰብኳል። ከአዲስ ኪዳን ጀምረን አሁን እኛ እየኖርን ያለ ነው በአዲስ ኪዳን ሕይወት ነው ማለት ነው። ይህ ሊገባህ ይገባል። እና አንድ ነገር ሲመጣልህ ወደ ብሉይ ኪዳን ሂደህ የምትለው ነገር ያስጠይቅሃል፣ ዋጋ ያስከፍልሃል። ናታን በጣም ጥሩ። አሁን እኔ ደግሞ ያንተን ሩብ ደቂቃ ነው የምወስደው። አዳምጠኝ እሺ። አሁን ላብራራው እችን ልጠይቅ ነው። እዚህ ቦታ ላይ እግዚአብሔር ጌታ እግዚአብሔር ሕፃናቶችን ግደሉ እያለ ያለው ያሁኑ የምታመልከው አምላክህ ነው ወይንስ ሌላ እግዚአብሔር ነው? ናታን ወይ እዚህ ቦታ ላይ እግዚአብሔር ሕፃናቶችን ግደሉ ይላል። ያው ምን ይላል? ብላቴናውንና ሕፃኑን ሴቶችን ግደሏቸው ይላል። እዚህ ቦታ ላይ ሴቶችን፣ ሕፃናቶችን፣ ብላቴናዎችን ግደሉ የሚለው እግዚአብሔር አሁን የምታመልከው አምላክህ ነው ወይንስ ሌላ አምላክ ነው ግደሉ ብሎ እያዘዘ የነበረው? ናቲ እኛም ደንግጠናል። ናቲ ኧረ ናትሻ ሰማይ ነቅቶ ባየ ጊዜ ግደሉ ብሏል። ነገር ግን ጌታ ኢየሱስ ክርስቶስ ይሄ ትክክል እንዳልሆነ መጥቶ በፍቅር ደግሞ በጸጋ እንድንኖር፣ ተፋቅረን እንድንኖር፣ ጠላታችንን እንድንወድ፣ ጠላታችንን እንድንመርቅ ናቲ የአሁኑ የምታመልከው አምላክህ ነው ግደሉ ያለው እዚህ ቦታ ላይ ወይንስ ሌላ አምላክ ነው? እሱ እኮ ነው አልኩህ። ግን ኮንቴክስቱን ተረዳ ነው ምን ወንድሜ። አላሁ አክበር አላሁ አክበር ወይ አላሁ አክበር። አላህ የሚባል ነገር የለም። ባይዘወይ አላህ አክበር ትላለህ እንደ ራሱ ማን እንደሆነ ያልገለጠልህ። ዛሬ ጨለለህ እንዳትሄድብን እንረጋ በል እባክህን። ውሃ እየጠጣህ ቅድም ሊያስመልጠው ነበር ኢየሱስ ክርስቶስ አልገደለም። በፊት ቢለ አንተ ነው እንጂ ዛሬ አዲስ ነገር ረጋ በል እንጂ ቀስ በል። አንተ እኮ አወራህ ትንሽ አውራኔ ፍቀድልኝ። በቤቴ አስፈቀደ። እዚህ ግደሉ እያለ ያለው ማን ነው? ሕፃናቶችን፣ ሴቶችን፣ ሽማግሌን ግደሉ የሚለው ማን ነው ስለው ቅድም አይ የዚያ ዘመን ሕግ አይደለንም እኛ አዲስ ኪዳን ነው የፍቅር ምናምን ብሎ ሊሸውድ ፈለገ። ነገር ግን ቀጣዩ ጥያቄ ምን ይሆናል መሰላችሁ? ዛሬ የምታመልከው አምላክህ ነው እዚያ ላይ ግደሉ ሲል የነበረው ወይንስ ሌላ አምላክ ነው አልኩት። አይ ራሱ ነው አለ። ስለዚህ የዛሬው በፍቅር የሚሰብክህ አምላክህ በፊት አስገዳይ ነበር። ንስሐ ገብቶ ነው ወይንስ ምን አድርጎ ነው? ሲያስጨፈጭፍ የነበረው ሴቶችን፣ ሕፃናቶችን ልሽ ዛሬ ላይ እንደገና በቃ ፈቀድኳችሁ ብሎ ቢመጣ ይሄ መሸወድ አይሆንም? ቅድመ አያትህን እናት አባትህን ሲያስጨፈጭፍብህ የሆነ ሰው ሲገላቸው መጣና ግደሏቸው እያለ ሕግ አውጥቶ ዛሬ በአንተ ጊዜ መጣና ደግሞ ዛሬ ፍቅር አምላክ ነኝ ፍቅር ሕግ ነው ያወጣሁላችሁ ቢል ቅድመ አያቴን አስገድለህ የሚል ጭንቅላትህ ላይ አይመጣም? ኧረ ሁስታው እንደሱ አይደለም ነው እንጂ ናቲ። ቆይ እንጂ ወንድ ልጅ አንዴ ረጋ ብለህ አስብ። የምትጠየቅበትን ነገር እያወራህ እኔ እኮ ላዲህ ነህ። ዛሬ ላዲህ ነው እኮ የመጣሁት። በጣም እየሳትክ ነው አንተ ናቲ። የምታመልከው አምላክ ራሱን አያድንም አይደለም አንተን ልታድን ማለት ነው። እሱን ያኔ ታወራለህ፣ ከሱ ጋር ታወራለህ። ሞት አይቀርም። አየህ ትሞታለህ። በፊቱ ነው የምትቀርበው። ሁሱ ሌሎች እንዲሰሙ ብቻ ነው የምፈልገው። ኢየሱስ ክርስቶስ ራሱን አያድንም። ጠላትህን ውደድ የሚል አንድ እንኳን አንቀጽ የሌለው ያንተ መጽሐፍ ና ኢየሱስ ክርስቶስ አምላክህ ራሱን አያድንም። ና ላሳየህ። እሱን ትናገራለህ። እሱ ፊት ስቀርብ ታወራለህ። እሱን ና እዚሁ ነው እንጂ የማወራው። ያው ራሱ ነግሮናል ኢየሱስ እንደማያድን ራሱን እዚሁ ነው የማወራው። እሱን አንተ ይኸውልህ በመንፈስ ቅዱስ ስላልሆንክ አንተ ብዙ እየሳትክ ነው ያለኸው። ና ያው ኧረ በእናትህ ይኸውልህ አንድ ነገር ልንገርህ።
ነገ መሞትህ አይቀርም። በጌታ በኢየሱስ ክርስቶስ ሕያው አምላክ ፊት መቅረብህ አይቀርም። በዚህች አንደበትህ ብዙ ታወራለህ። ይኸውልህ መልሱን ትሰጥበታለህ። ለማዳመጥ ራሱ ዝግጁ አይደለም። ምንም ማድረግ አይቻልም። አያቸው ክርስቲያኖች በቃ እንዲህ ናቸው። ምን ይላል እዚህ ቦታ ላይ ኢየሱስ ክርስቶስ ራሱን ማዳን እንደማይችል አንተ መንፈስ ቅዱስ ስለሌለህ ብዙ መረዳት ይቀርሃል። ይሄ መጽሐፍ ቅዱስ የምትረዳ ኢየሱስ ዛሬ ባላ እንዳያብድብን እናወርደው እንደ ባላ ጨለለ ኢየሱስ ክርስቶስ ምስክር ነው የምትገባው አይደለም። እውነቴን ነው። ሁሱ ተመለስ። ጌታ ኢየሱስ ክርስቶስ እሱ ፊት ትቀርባለህ። ገሃነመ እሳት ነው የምትገባው። እሱ ዝም ብሎ አምላክ እንደ ዘዳግም 23ን ክፈትለት በኢየሱስ ስም ያንብብልን ወይንም ይረጋጋል። ያን አባቴ በመንፈስ ቅዱስ ሳትሆን የእግዚአብሔርን ቃል ልትረዳ አትችልም። ይረጋጋል ምናምን ትላለህ። እያዳንኩ ነው ያለሁት። መልእክት ነው ዛሬ የምነግርህ ያለሁት። አባ ዳግመኛ እንገናኝም ላልገባም እችላለሁ። እኔ ከአንተ ጋር የምለፋለፍበት ጊዜም የለኝም ወንድም። እንድትድን ነው እስኪ አዲስ ምበል ውሃ ጠጣ በአላህ ኧረ እኔ እየበላሁ ነው። ይኸው አይሰማህም እንደ እየበላሁ ነው። ረጋ በልና ሰው እየተደማመጠ እየተረዳዳ ጥቅስ እየተወጣ ምናምን አንዱ ሌላውን እየተረዳ አንዱ ለሌላ ሀሳቡን እያካፈለ ነው። እሺ ለምን መሰለህ ክርስትና እንደ እስልምና አይደለም። እናንተ አላህ ምድር ይሁን ሰማይ ይሁን ዩኒቨርስ ይሁን ምን ይሁን ራሱን ያልገለጠ ምንም ማድረግ አይቻልም። ምንም ማድረግ አይቻልም። እሺ ገብርኤልን ጅብሪል በሚል ሙሳን ሙሴ በሚል አስተምሮት ላይ እንትን ትላለህ ማለቴ አሁን ከቁርአን ነው መጽሐፍ ቅዱስ ሊኮርጅ የቻለው መጽሐፍ ቅዱስ ነው ከቁርአን ነው ከመጽሐፍ ቅዱስ የኮረጀው። ለምን አንተ ብዙ ጊዜ ገብርኤል ጅብሪል ነው ብለህ ታስተምራለህ። ብዙ ጊዜ አይሃሉ። ከእንደገና ደግሞ ሙሳን እንደው ወይ ሙሳ ብለህ አብርሃምን ኢብራሂም በዛ በሚል ብዙ ጊዜ ታስተምራለህ። ይህ ማለት ክርስትና ነው ከመጽሐፍ ቅዱስ ነው ከቁርአን የኮረጀው ወይንስ ቁርአን ነው ከመጽሐፍ ቅዱስ የኮረጀው? መልካም ጥሩ ጥያቄ ነው። በመጀመሪያ ቁርአን ተኮርጆ ነው ከሌላ ወይንስ አልተኮረጀም የሚለውን ለማወቅ ይህን ቃል የተወረደለት አካል የመኮረጅ የሚለውን ማን ነው የኮራጅን ባህሪ የሚያሟላ ነው ወይ የሚለውን እንመለከታለን። እሺ የኮራጅን ባህሪ የተላበሰ ነው ወይ የሚለውን እንመለከታለን። ማናቸው ቁርአን የወረደላቸው ታውቃለህ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይደል? አንድ አካል ለመኮረጅ ከሆነ መጽሐፍ ወይ ማንበብ የሚችል መሆን አለበት ወይንም ደግሞ መጻፍ የሚችል መሆን አለበት አይደል? አዎ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ይሄንን ማንበብና መጻፍን አይችሉም ነበር። የሚገርመው እንዳለ መኮረጁ እዚሁ ጨረስ ነው፣ በቃ ቀጭ ነው። ለምን ከተባለ አንድ አካል ለመኮረጅ የሚያነብ መሆን አለበት መጽሐፍን። ነብዩ ሰለላሁ ዐለይሂ ወሰለም ያነቡ ነበር ወይ? ላ አያነቡ። ኦኬ የሚጽፍ መሆን አለበት ኮርጆ እንዲጽፍ ዘንድ በዚህ በሌላኛው መጽሐፍ ላይ ይጽፉ ነበር ወይ? ላ አይጽፉም። ማስረጃ አላህ ቃል በቃል በቁርአን ላይ ሲናገር ይላል በሱረቱል አንከቡት ላይ ወማ ኩንተ ተትሉ ሚን ቀብሊሂ ሚን ኪታቢን ወላ ተኹጡሁ ቢየሚኒካ አለ። ሙሐመድ ሆይ ከዚህ ከመጽሐፍ በፊት ከቁርአን በፊት ምንም አይነት መጽሐፍን እንዳታነብ አድርጌሃለሁ፣ አታነብም ነበር፣ በእጅህም እንዲሁ አትጽፍም ነበር አላቸው። ይሄን ያደረገበት የሚገርምህ ዛሬ ለምታረሱ ጥያቄዎች ነው። እርሱም ምንድነው? ኮርጆ ነው ለሚለው ነገር እንደሚነሳ ስለሚያውቅ ነው አምላካችን አላህ። ይሄ ጥያቄ በነገራችን ላይ መታቸው ስትጠይቁት ጊዜ የእስልምናን ትክክለኛነት የነብዩ ሰለላሁ ዐለይሂ ወሰለም እውነተኛነት የሚያረጋግጥ የሆነ ጥያቄ ነው። በአንዳንድ ጥያቄዎች ውስጥ ሙዕጂዛ አለ፣ ተአምር አለ። ለምን ከተባለ አላህ በቁርአን ላይ ወደፊት በአንተ ላይ ኮርጆ ነው የሚሉ ሰዎች ይነሳሉና ሙሐመድ እያለ ይናገራል። የሚገርማቸው ኢዘን ለርታብል ሙብጢሉን አለ። ይህን ቁርአን የሚያወግዙ ውድቅ የሚያደርጉ ሰዎች ጥርጣሬን ይነዙብሃልና እያለ ይናገራል። ያ ማለት ኮርጆ ነው ብለው ይናገራሉ ነው እነዚህ ሰዎች። አላህ ስብሐነሁ ወተዓላ ይህን ጥያቄ እንደሚያነሱ ስለሚያውቅ ምን አደረገ? እንዳታነብና እንዳትጽፍ አደረግኩ። ምክንያቱም ወደፊት ሰዎች ኮርጆ ነው ብለው ያነሳሉ አለ። እንዳለውም አላህ በየጊዜው ጥያቄ ይነሳል። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም ኮርጆት አይደለም። ይህን ጥያቄ ከሌላ ሰው በየዛኔ በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ ተጠይቆ ነበር። የሚገርማችሁ በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ ተጠይቆ ነበር። በእርሳቸው ላይ ሹብሃ ነስተው ነበር ሰዎች።
ወቃሉ አሳጢሩ ልአወሊን እክተተበሃ ፈሂየ ቱምላ ዐለይህ ቡክረተን ወአሲላ። ስለ ቁርአን ሱረቱል ፉርቃን ይላል በቁርአን ላይ። በቁርአን ስም አንደኛው ስሙ ምንድነው? አልፉርቃን ባህሪው ነው። ሱሚየ ቢልፉርቃን ሊአነሁ ፈረቀ በይነ አልሐቅ ወልባጢል። በዚህ በሱራ ላይ አላህ ስብሓነሁ ወተዓላ በሱረቱል ፉርቃን ላይ ምን ይላል? ስለ ቁርአን አመጣጥ ሰዎች በቁርአን ላይ ያነሱትን ትችትና ጥያቄ ያነሳና መልስ ይሰጣል። ከተነሳው ትችት ምን ነበር? በነብዩ ሰለላሁ ዐለይሂ ወሰለም ዘመን ይህን ቁርአን ሙሐመድ ከሌላ ሰው አስጥፎት ነው፣ ሰው እየነገረው ነው ተብሎ ተነስቶ ነበረ። ወቃል አሉም ይላል አሳጢሩ ልአወሊን እክተተበሃ፣ የቀደምቶችን የመጀመሪያዎችን ህዝቦች ታሪክ እርሷን ኮፒ ያስደረጓት ነው ሙሐመድ። በቃ ያንን የገለበጠው አሉ። ፈሂየ ቱምላ ዐለይህ ቡክረተን ወአሲላ፣ ያቺ የቀደሙት ሰዎችም አፈ ታሪክ በጠዋትና በማታ ትነበብለታለች። ያንንም አስጽፎ ሙሐመድ አምጥቶ ነው ብለው ተናገሩ ሰዎች። ቁል አላምላክ አላህ ሲመልስ በላቸው ሙሐመድ አለ። አሁን ስለ ቁርአን አመጣጥ ሊናገር ነው። ኮርጀው ነው ከሌላ መጽሐፍ ለሚሉ ሰዎች አንዘለሁ አወረደው በላቸው። ይህን ቁርአን አለዚ ያ አምላክ ያዕለሙ ስረ ፊ ሰማዋት ወልአርድ፣ በሰማያትና በምድር ያለውን ሚስጥር ሁሉ የሚያውቅ አምላክ አወረደው በላቸው። እርሱ ሁሉን የሚያውቀው ከሆነ አምላክ የተወረደ ነው እንጂ የተቆረጀ አይደለም። ኢነሁ ካነ ገፉረን ረሒማ፣ እርሱ ደግሞ መሐሪና አዛኝ የሆነ አምላክ ነው ብላችኋል። ስለዚህ እንዴት ሊያውቁ ቻሉ? ነቢ ሰለላሁ ዐለይሂ ወሰለም ስለ አብርሃም፣ ስለ ኢስሐቅ፣ ስለ ያዕቁብ ከተባለ አዎ በሰማይ በምድር ያለውን ያን ያለፈውን የሚመጣውን ሁሉ የሚያውቅ አምላክ ስላወረደላቸው ነው። ያ ነው እና እነዚህ መጽሐፍቶች በቀደሙት ነቢያቶች አላህ ተናግሯቸው ነበር። ሌላው ሲቀጥል ደግሞ ነገር ግን በእነዚያ ላይ ሰዎች የራሳቸውን ሀሳብ የጨመሩባቸው ናቸው። በዚያ ውስጥ ያሉ እውነታዎች አብርሃም፣ ይስሐቅ፣ ያዕቆብ የሚሉ ስሞች አላህ ራሱ ያሳውቃቸው ለቀደሙት ሰዎች የራሱ ያሳውቃቸው የሆኑ እውቀቶች ናቸው። እነዚህ ስለተበረዙ ትተናቸው እንጂ አስላቸው መሰረታቸው የኛ የነብያቶቻችን መጽሐፍቶች ነበሩ። ሰዎች ግን ከጊዜ በኋላ ጨመሩባቸው የራሳቸውን ሀሳብ። የዛኔ የአምላክ ቃል የሚለውን ስማቸውን አጡ። ምክንያቱም የሰው ሀሳብ ስለተቀላቀለበት። እኔ ለምሳሌ ቁርአንን አመጣሁኝና የሆነ ጻፍኩኝና ከዚያ በዚያ በቁርአን ላይ የራሴን ሀሳብ እንደገና እዚያ ቁርአኑ ላይ ሳለይ ማለት ነው አመጣሁኝና የራሴን ሀሳብ ቀላቀልኩበት። የዛኔ አምላክ ቃል ይባላል ወይ? ላይ የሰው ሀሳብ ተቀላቀለበት። አያችሁ አይደል? ስለዚህ የአምላክ ቃል የሚለው ስሙ ይጠፋል። ግን የተበረዘ ቃል ይባላል። ለምሳሌ ከተባለ ወቃሉ አሳጢሩ ልአወሊን እክተተበሃ ሁሰይን ብኑ አሕመድ ብን ዓብድላህ ፈሁወ ካነ ገፉረን ረሒም። እንዲህ ብዬ ብጽፍ አያችሁ፣ በቁርአን መካከል የራሴን ሀሳብ የሰው ሀሳብ ቀላቀልኩበት። ይሄ አምላክ ቃል ነው ማለት አይቻልም። ከዛሊክ ልክ እንዲሁ እነዚህ መጽሐፍቶች ላይ አንዳንድ እውነታዎችን ልታገኝ ትችላለህ። እነዚያን እውነታዎች አምላካችን አላህ ናቸው። አምላካችን አላህ የተናገራቸው ያ ነው። ነገር ግን ሰዎች ከጊዜ በኋላ የራሳቸውን ሀሳብ ቀላቀሉባቸው። ለዚያ በመበረዛቸው ምክንያት ለሰዎች መመሪያ መሆን አይችሉም እና አምላክ አላህ ሱብሓነሁ ወተዓላ ሌላን ቃል ማውረድ ስላለበት በነብዩ ሰለላሁ ዐለይሂ ወሰለም ጊዜ መርሳቸው ላይ አወረደላቸው። በዚያ ላይ ሲያወርድ ጊዜ የቀደሙትን መጽሐፍቶች አውርዷቸው የነበረው እርሱ ራሱ እንደነበረ ይናገራል። ከጊዜ በኋላ ግን ሰዎች እንደጨመሩባቸው የራሳቸውን ሀሳብ ይናገራል። ስለዚህ በዛ ውስጥ የሚገኙ እውነታዎች፣ ሐቆች ተኮርጀው ሳይሆን አምላካችን አላህ ራሱ የተናገራቸው ናቸው። ከእርሱ የመጡ እውቀቶች ናቸው። ገብርኤል፣ ሚካኤል የሚባሉ ታላላቅ መላእክቶች እንዳሉ ይነግረናል። አብርሃም፣ ይስሐቅ፣ ያዕቆብ እነዚህ ታላላቅ ጻድቆች እንደሆኑ ይናገረናል። ዮሴፍ፣ ዳዊት፣ ሰለሞን፣ መሲሁ፣ ማርያም እነዚህ ሁሉ ጻድቃኖች እንደነበሩ አላህ ሱብሓነሁ ወተዓላ ይነግረናል። አሁን እነዚህ ሁሉ ጻድቆች ናቸው። እሺ ሌላ ጥያቄ አለ ሰው። ስለዚህ አንተ እያልከኝ ያለኸው ተኮርጇል እንዳይባል ነብያችንን ያለ እንትን እንዳይጽፍ እንዳያነባ አድርጎ ነው የላከው ነው አባባለ። እንደዛ መሰለኝ። እሺ መስማት ይችል ነበረ፣ ማንበብና መጻፍ ነው የማይችለው። አዎ ሰለላሁ ዐለይሂ ወሰለም መስማት ይችላል።